ሰላም ሰላም የሳንቲቲዮ ቤተሰቦች፣ ዛሬ ደግሞ የመጣ ነው መጀመሪያም እንዳልኳችሁ ማትስ ኦሎምፒያድ ኩዌሽን እንሰራለን ማለት ነው። ማትስ ኦሎምፒያድ ኩዌሽንን በሚገባ ዛሬ በፓርት የከፈልን እንሰራለን። ፓርት 1 ጨርሰን ፓርት 2 ፓርት 3 ፓርት 4 እያልን እንቀጥላለን ማለት ነው። የመጀመሪያው ፓርት አንዱ ጥያቄ 3 ማርክ ራሱ እዚህ ጋር ምን ላይ ፓርት 1 ኢች ኮሬክት አንሰር ዊል ቢ አዋርድ 3 ፖይንትስ ይላል። 3 ነጥብ አዋርድ እንደሚያደርገን ማወቅ ግድ ይላል። ስለዚህ በደንብ መመልከት አለባችሁ ማለት ነው። አሁን ቀጣይ ዓመት በሁሉም የሀገሪቱ ክፍሎች ይህ ውድድር ይጀምራል። ስለዚህ ብትዘጋጁ አንደኛ የራሳችሁን የማቴማቲክስ እውቀትም እየጨመራችሁ ጥሩም ገቢ የምታገኙበት ይመስለኛል። እንቀጥላለን። ኦኬ፣ ወደ ጥያቄው ስንሄድ የመጀመሪያው ጥያቄ የሚለን what is the maximum value that the number a times b plus c minus b times a plus c can we have a b c ያለን እነዚህ ዲስቲንክት ኢንቲጀሮች የተለያየ ኢንቲጀሮች ናቸው። የሚገኙት ደግሞ greater than or equals to 1 and less than or equals to 10 በአንድ እና በ10 መካከል ነው የሚገኙ ማለት ነው። ከዛን what is the maximum value ትልቁ ቫልዩ የነዚህ ቁጥሮች እንደዚህ a times b plus c minus b times a plus c ሆኖ የምናገኘው ትልቁ ማክሲመም ቫልዩ የቱ ነው ጥያቄው የሚለው። መጀመሪያ ጥያቄውን ለመስራት አንደርስታንድ ማድረግ ይጠበቅብናል። አንደርስታንድ ያደረግነውን ደግሞ አውርደን መሬት ላይ መስራት አለብን ማለት ነው። ይሄንን ስንሰራው ባጭሩ እንዳደረጋለን መጀመሪያ ይሄ a plus a b plus c minus b a plus c ምን ማድረግ አለብን? ሲምፕሊፋይ ማድረግ አለብን። ይህን ሲምፕሊፋይ ለማድረግ ደግሞ እንደተማርነው በቃ a times b ይመጣል። a times b a times c plus a times c ይመጣልናል ማይነስ ይሄ ደግሞ b times a b times a ማይነስ b times plus c ደግሞ ምን ይመጣልናል? ማይነስ b times c ይሆናል ማለት ነው። ከዛ በኋላ እዚህ ጋር ደሴም ያሉ ነገሮች ካሉ እናደርጋለን። a b በb a እናጣፋለን። እዚህ ጋር የሚቀረን ምንድነው? a times c minus b times c ይቀረናል አይደለ? የሚቀረን a times c minus b c ነው። እንያዘው እዚህ ጋር a times c minus b times c ሚለውን ነገር ባጭሩ አገኘ ነው። ይሄ ማለት ይሄኛው ኤክስፕሬሽን ከዚህ ኤክስፕሬሽን ጋር ደሴም ነው። ይሄኛው ኦሪጂናሉ ነው። ይሄን ደግሞ ሲምፕሊፋይ አድርገን ያገኘ ነው ማለት ነው። ዘን አፍተር አሁን እዚህ ጋር በደንብ ማሰብ ያስፈልገናል። ምክንያቱም አሁን እዚህ ጋር የኤም ዋጋ፣ የሲም ዋጋ፣ የቢ ዋጋ የሶስቱን ዋጋዎች በደንብ መገመት ያስፈልጋል ማለት ነው። አሁን የኤም ዋጋ ብናበዛው ትልቅ ውጤት ነው የምናገኘው አይደለ? ስለዚህ ማክሲመሙም እዚህ ጋር ከ1 እስከ 10 ቢትዊን 1 and 10 ነው ያለን። ስለዚህ 10 እንጠቀማለን ለኤ ዋጋ 10 እንጠቀማለን። ለቢ ዋጋ ደግሞ የምንጠቀመው ትንሽ ቁጥር ነው። ምክንያቱም አንድ የኔጌቲቭ ውጤት አንድ ነገር በኔጌቲቭ ስናባዛው አሁን 10ን ብንወስድ 9ን ብንወስድ በቢ ዋጋ ማይነስ ታይምስ 9 ሲሆን ኔጌቲቭ 9። ስለዚህ ብዙ ቁጥር ነው እየቀነሰ የምንገኘው። የቢ ዋጋ ደግሞ በጣም ትንሿን እንወስዳለን። እሷም ምንድነች? የቢ ዋጋ ስንት ነች? 1ን እንወስዳለን። የሲም ዋጋ ደግሞ ትልቁን 9 እንወስዳለን። ዲስቲንክት ኢንቲጀሮች ስለሚለን እዚህ ጋር 10 መውሰድ ስለማንችል ኤን በሲ ስናባዘው ትልቅ ቁጥር የምናገኘው በስንት ብናደርግ ነው? በ9 ብናባዘው ነው ማለት ነው። ስለዚህ የኤን ዋጋ 10 አገኘን፣ የቢን ዋጋ ስንት አገኘን? 1 አገኘን። የሲን ዋጋ ደግሞ 9 አገኘን። ኦኬ አገኘን ማለት ነው። ከዛ በኋላ እንዴት እናደርጋለን? ኤሲ ታይምስ ቢሲ አር ላይ ሰጠን። የኤ ዋጋ 10 አገኘን፣ የሲን ዋጋ 9 አገኘን፣ ማይነስ የቢን ዋጋ 1 አገኘን። 1 ታይምስ የቢ ዋጋ 9 አገኘን። ይሄ ስንት ይሆናል? 9 ይመጣል። ማይነስ ይሄ 9 አንድ ላይ 81 ይመጣልና መልሳችን ምን ይሆናል ማለት ነው? ቢ ይሆናል። መልሳችን ቢ ይሆናል 80። ነገር ግን እዚህ ጋር ዲስቲንክት ባይለን ኖሮ ለሶስቱም ዋጋ 10 10 ብንወስድ
እንውሰድ እስቲ 10 ሲባዛ በ10 100 ይመጣልናል። ይሄ በዚህ በኩል 100 ይመጣልናል። ማይነስ ይሄም በዚህ በኩል 100 እዚህ ጋር ደግሞ 10 ሲባዛ 100 አይደለም እንጂ ለቢ ዋጋ ዋን ነው መስሎ ያለብን። የኤንኤ ሲን ዋጋ አመሳሰለ የቢን ዋጋ ዋን መውሰድ አለብን። 1 ታይምስ 10 ሲመጣ 90 ይመጣል ነበር። 90 ቢሆን ዲስቲንክት ባይሆን ኖሮ 90 አይሆን ነበር። ነገር ግን እዚህ ጋር ዲስቲንክት ኢንቲጀርስ ስለሚለን ባጭሩ መልሳችን ይሆናል ቢ ይሆናል ያንደኛው ማለት ነው። የሁለተኛው ደግሞ የሚለን ሶኒያ has brought a basket with 120 strawberries for her 3 children 4-year-old ኢሪክ አለን 7-year ኦኬ አለን እነዚህ እድሜያቸው ነው። ፓትሪክ 9 years ደግሞ ጂን ነች ማለት ነው። ሶኒያ gives all strawberries to her children using the following rule to divide them ኦኬ 100 ስትሮበሪውን ለመከፋፈል ይሄንን ሩል ሊጠቀመችው ማለት እዚህ ከዚህ በኋላ በደንብ መመልከት ግድ ይላል። ሶኒያ gives ኦኬ እዚህ ጋር አይደለም ያ she gives ይላል she gives to each child a number of strawberries which is age of the children multiplied by a certain factor ይሄ ማለት የሆነ አሁን የኢሪክ እድሜ አለን ይሄን እድሜ by certain factor አባስተን ነው ምን ሰጣቸው ማለት ነው። ስለዚህ የሆነው ይሄ ኬ ፋክተር ደግሞ ለሁሉም ምን መሆን አለበት ደሴም መሆን አለበት። ስለዚህ እኛም የምናስበው ቁጥር ምን መሆን አለበት ደሴም የሆነ ሰርቴን ፋክተር እነዚህን 4 7ን አካፍለን በ7 አባስተን 120 እንዴት ይደርሳቸዋል ብለው የሚለው ነው ማወቅ የሚገባ። ሶ ዩዥሊ መጀመሪያ ፋክተርን ኬ ለማወቅ ፎር ኬ እንላለን። የሆነ እቺ ኬ የኬ ዋጋ ምን ማለት ሰርቴን ፋክተር ማናቃ ፋክተር አሁን ይሄ 7k ሲደመር 9k ስንት ይሆናል 120 ይመጣልናል። ይሄን ስንደምር ሲመጣል 7 plus 4 11 11 20 20 over 1 ይሄ ደግሞ የኪ ዋጋ ስንት ይመጣል ማለት ነው 6 ይመጣል ማለት ነው። 6 ከመጣልን 4 ሲባዛ እዚህ ጋር 4 ሲባዛ በ6 ስንት ይመጣል 24 7 ሲባዛ በ6 42 9 times 6 ደግሞ ስንት ይመጣልናል 54 ይመጣል። 54 plus 28 7 ይሄ ደግሞ ስንደምረው ይመጣልና 120 ይመጣልና ማለት ነው። ስለዚህ how many strawberries ኢሪክ ሪሲቭ ያደረገችው ስንት ነው የሚለን ኢሪካችን ደግሞ እድሜው 4 ነው። 4 ሲባዛ በ6 ይመጣልናል 24 የሁለተኛው መልሳችን ዲ ይሆናል ማለት ነው። ሶ ነው ወደ ሶስተኛው ጥያቄ ስንሄድ ኦኬ ምንመለከተው in the figure in the figure on the side what is the measure of the angle alpha ይላል። የአልፋን አንግል ነው የምንፈልገው። ይሄንን ሶልቭ ለማድረግ ቲዮሪ ያስፈልገናል። እሱም ቲዮሪ ምን ይባላል ላንግሌስ አድቬንቲቲስ ቴረም ይባላል። ይሄ ቴረም ከ9 እስከ 12 የለም፣ ነገር ግን በዩኒቨርሲቲ ሌቭል ያለ ይመስለኛል። አይ ዶንት ኖ። ይሄን ስንጠቀም በቃ ባጭሩ ሚለን ይሄኛው ሳይድ ሲደመር እቺኛዋ ሳይድ ምን ሰጠናለች እቺኛውን ሰጠናለች ነው። ይሄ ማለት 60 ዲግሪ ፕላስ 10 ዲግሪ ሲነሳ ይሄን አልፋ ዲግሪ ሰጠናል። ወይም እቺኛዋ በዚህ ይሄ ኢንሳይድ እቺ የመጀመሪያ ትራያንግል አለች። እቺኛዋ ትራያንግል በዚህች ጋር ያለችው 50 ከሷ በስተጀርባ የሚገኝ እቺ ከ20 ጋር ስትደመር የአልፋን ዲግሪ ሰጠናል ብሎ ነው የሚያስቀምጥልን አድቬንቲቲስ ላንግሌስ አድቬንቲቲስ ተርም የሚባለው። ሶ እዚህ ጋር ባጭሩ 60 ሲደመር 10 70 ኦር እዚህ ጋር 50 ሲደመር 20 70 ይሰጠናል። የሶስተኛው መልሳችን ሲ ይሆናል 70 ይሆናል ማለት ነው። ይሄ ሞር ዩኒቨርሲቲ ላይ ነው ያለው እንመለከታለን። የአራተኛው ደግሞ ምንድነው የሚለን 20 soft square cousins are peeled one over the other each cousins weight 5 okay ይሄ 0.5 ኪሎ ግራም is 30 okay ቲክነሳቸው ስንት ነው 30 ሴንቲሜትር ነው። ዌይታቸው የእያንዳንዱ ከዝን ዌይት ደግሞ 500 ግራም ነው። ይሄ ማለት 0.5 ኪሎ ግራም ነው ማለት ነው። and reduces by 2 centimeter for each kilo on it ይሄ ማለት የመጀመሪያውን ከዝን ይሄ ከዝን 1 ሚሊዮን በሁለተኛው ከዝን ላይ በመንደምርበት ስናስቀምጠው 2 ሴንቲሜትር ይቀንሳል ማለት ነው። ግን ምንድነው each ኪሎ ነው። ኪሎ የሚለው በ1 ኪሎ ግራም እንወስደዋለን።
ሃው ሃይ ደ ፒል ከዝን ኦኬ ርዝመቱን ነው የምንጠይቀው። ስለዚህ አሁን ይሄን ለመስራት ዩኒቷን ሰከንድስ ኤንድ ሲሪስ የሚባለውን የ12ኛ ክፍል ዩኒታ መጠቀም ግድ ይለናል። አሁን 20 ከዝኖች አሉ። እነዚህን 20 ከዝኖች ደምረን የምናገኘው የሆነ ሄት አለ። እሱን ሄት ነው ፈልጉ የተባልነው። እሱን ሄት ደግሞ ለማግኘት ሰኩዌንስ ኤንድ ሲሪስ የሚባለውን ዩኒት 1 ግሬድ 12 ላይ ያለውን ዩኒት መጠቀም ግድ ይላል። እንመልከት እስቲ። የመጨረሻኛውን ከላይ የሚገኘውን ከዝን ብንወስድ የሆነ ከዝን 20 ከዝኖች አሉና ይሄኛው 20ኛው ከላይኛው የሚቀመጠው ከዝን ነው እንበል። ይሄ እዚህ ጋር ብዙ ነገሮች 18ቱ በውስጥ አሉ። እችኛዋ ደግሞ የታችኛው ነች ማለት ነው። ስለዚህ እኛው ከዝን ዋናችንን ቶፕ ላይ የሚገኘው 20ኛው ከላይኛው የሚገኘው 20ኛው ከዝን ብንወስድ ቲክነሱ 30 ሴንቲሜትር ነበር። እንቀንሳለን ምክንያቱም ሬዲዩስ ያደርጋል በሁለት እዚህ ጋር ሬዲዩስ ያደርጋል በ2 ሴንቲሜትር ብሎናል። 30 ሲቀነስ ደግሞ ከሱ በላይ ያለ ምንም ነገር ስለሌለ ኪሎም 0 ነው ሲባዛ በስንት ነው የሚቀንሰው? በሁለት። 30 ሲቀነስ 0 ስንት ነው? 30 ሴንቲሜትር ይመጣል ማለት። ከዝን ዋናችን 30 ሴንቲሜትር ይኖረዋል። በጣም ጥሩ። ከዛ ነው ደግሞ ከዝን ተዋችን ደግሞ ስንት ይኖረዋል? 30 የራሱ ቲክነሱ 30 ነበረ ኔጌቲቭ ከሱ በላይ ስንት አለ? 11 አለ። ከዝን 20 ስንት ነው? 0.5 ኪሎ ግራም አለን ሲባዛ በስንት ነው የሚቀንስ? በሁለት። ይሄ ደግሞ ሲመጣ 29 ይመጣል። 30 ማይነስ 0.5 ታይምስ 2 ይሄ 1 ኦኬ 29 ይመጣልና ማለት ነው። ከዛ በኋላ አሁንም ከዝን ስሪን ስንመለከት 30 ማይነስ ከሱ በላይ ስንት አሉ? 0.5 ኪሎ ግራም ፕላስ 0.5 ኪሎ ግራም ሶ 1 ኪሎ ግራም አለ ማለት ነው። ሲባዛ በሁለት ስንት ይመጣናል? 28 ማለት ነው። ከዚህ እንደምንረዳው አርቲሜቲክ ፕሮግሬሽን እየሰሩ ነው የሚገኙት። የመጀመሪያው 30 ነበረ፣ የሁለተኛው 29፣ የሶስተኛው 28፣ የአራተኛው 27 እያለ እስከ ከዝን 30 እስከ መጨረሻው ከዝን 20 እንሄዳለን ማለት ነው። ከዝን 20 ደግሞ 30 ሲቀነስ ከሱ በላይ ስንት አሉ? ከሱ በላይ 19 ነበሩ። 19 ሲባዛ በሁለት ስንት ይመጣል? 19.5 ሲባዛ በስንት? በሁለት ሰልሲስ ይሄ ማለት 11 ይመጣልና ማለት ነው። ሶ የመጀመሪያው ስንት እየመጣ 30 ነበር ያገኘነው። 29 28 27 እያለ እስከምን ይመጣል? እስከ 11 ይመጣልና ሶ አሁን እዚህ ጋር ድምራቸው how high is the peel of the cousin ይለናል። ድምራቸውን ደግሞ ለማግኘት አርቲሜቲክ ፕሮግሬሽን ላይ የምንጠቀመው n/2 ታይምስ a የመጨረሻ a1 + a20 ይመጣል ማለት ነው። የነምበር ኦፍ የኤናችን ብዛት 20 አይደለ? አዎ። ከዛ በኋላ ኤናችን ስንት ነው? 20 ሲካፈል 2 10 ታይምስ ኤዋናችን ስንት ነው? 30 ሲደመር ኤ20 ነው 11 41 ሲባዛ በ10 410 ይመጣልና መልሳችን ቢ የአራተኛው ቢ ይሆናል ማለት ነው። የአምስተኛው ደግሞ የሚለን how many multiples of 5 are there among all 4 digits of a number with digits 0 1 2 3 4 5 ይላል። the same digits may appear more than once ከአንድ በላይ አፒር ሊያደርግ ይችላል ነው። በቀላሉ ለመስራት ያክል ዋን ቱ አራት አወጣን። ይሄ የመጀመሪያው ዲጂት ነው። ሁለተኛው ዲጂት፣ ሶስተኛው ዲጂት፣ አራተኛው ዲጂት ማለት ነው። አሁን እዚህ ጋር ልብ ማለት ያለብን የመጨረሻው ዲጂት ላይ እዚህ ጋር መጠቀም የሚገባን ለአምስት ተካፋይ የአምስት ብዜት የሆነ ምን ዜሮ ወይም ስንት ነው ሊኖር የሚገባው? 0.5 ነው። የሁለተኛው እዚህ ጋር ደግሞ ሶስተኛው ደግሞ ሁሉም መግባት ይችላል። 0 1 2 3 4 5 መግባት ይችላሉ። ስለዚህ አጠቃላይ ስንት ናቸው? 6 ናቸው። እዚህ ጋር አጠቃላይ 2 ናቸው አይደል ነምበሮቹ? yes። እዚህ ጋር ደግሞ ምንም የሚያግደን ነገር የለም። አሁንም 6 ነው። እዚህ ጋር ግን ያለችው ልብ ማለት ይገባል። 0 ሺኛ የሚባል ነገር ስለሌለ ወይ ይሄ አራት ዲጂት ላይ 0 መጀመር ስለማይችል 1 ሺ 2 ሺ 3 ሺ እያልን አይደለም ቀጥለው። በጣም ጥሩ። በዛ አማካኝነት 0 እናስወጣና 1 2 3 4 5 የነምበር ኦፍ ብዛታችን ብዛት 5 ይሆናል ማለት 5 ታይምስ 5 6 6 2 ሶ እዚህ ጋር ያገኘነው ስንት ነው? 5
እዚህ ጋር ሁለተኛው ዲጂት ላይ 6 and the third digit we get 6 the last one is ደግሞ ስንት ነው 2 ማለት ነው 5 times 6 6 times 2 ስንት ይመጣልና በአጠቃላይ 20 times 6 ዋናት አንድ ላይ ሲመጣ ስንት ነው ማለት ነው 360 ነው ማለት ነው 360 ነው ይሄን ስንሰራ ያገኘነው ውጤት እሱን በአጭሩ ማግኘት እንችላለን እናመሰግናለን ፓርት 2 እንቀጥላለን